ሰላም እንዴት ናችሁ ቤተሰቦቼ? ኦፍ ኮርስ ምንም አይነት ሰብስክራይበር የለኝም፣ ብዙ ላይክ አይደረግም። ገና ይሄኛው ሜቢ ሶስተኛ ቪዲዮ የሚሆነው ስለቀ ማለት ነው። እንደ አዲስ ዩቱብ ጀማሪ የምችለውን እየሞከርኩኝ ነው። ቤት የምቀመጥበትን ሰዓት ለምን እንደዚህ አይነት የተለያዩ ቪዲዮችን አልሰራም በማሰብ ነው። ሶ ፕሊዝ ሰብስክራይብ ላይክ እያደረጋችሁ ተባበሩን። አይ ሆፕ ተማሩበታላችሁ ብዬ አስባለሁ። ልክ እንደኔ ከአገር ውጭ ያላችሁ ጸጉራችሁ መስራት የማትችሉ በዚህ ሀገር ጸጉር ቤትም ቢኖር የኛን አገር ሰው ጸጉር እንዴት መስራት እንዳለባቸው ብዙዎቹ አያውቁም። ቤታችን ነው ያለን አማራጭ መስራት። ሁሌም እንደዚህ አንንጨባረርም። አንዳንዴ ለውጥ ማለት ይኖርብናል። ከቲክቶክ ቪዲዮዎችን እያየሁኝ ነበር እና እኔ ከረንትሊ ያለኝ ስፌት አልፈለግኩኝም። ከረንትሊ ያለኝ የሹሩባ ዊግ አለ፣ ግን የሹሩባ ዊግ ስትሬት ነው። በዛ ላይ ደግሞ አንዴ ኦልሬዲ የተጠቀምበት ይሄ ቁጥጥር ሰጥቼው ነበረ ጸጉሬ ማለት ነው እና ከሱ የፈታሁት ነው። 3 እሽግ እንደዛ ነገር ነበር እና ይሄንን ዊግ ድጋሚ ለመጠቀም ፈለግኩኝ እና ምንድነው ሀሳቤ ከፊት 6 ቦታ ወይ ምናምን እንደዛ ሰራውና አሳያችኋለሁ የሚሰራው። ግን ከዛ በፊት ከኋላ ፍሪዝ ነው ማድረግ የፈለግኩት። የሹሩባ ዊግ እንዴት ፍሪዝ ማድረግ እንችላለን ነው ቪዲዮዎች ላይ እንዳየሁትኝ እንደዚህ አይነት መጠቅለያ የጸጉር መጠቅለያዎችን ተጠቅመን እነሱ በቀጫጭኑ እያንዳንዱ አዲስ ነበር ያደረጉት። ግን እኔ ፍሪዙን ቢሆን እንደዚህም ያደረጉት ሰዎች ነበሩ እንደዚሁ እንዳለ ከሆነ ማለት ግን ይሄንን አልፈለኩም። እኔ የፈለኩት በደንብ ከርቪ የሆነ ትልልቅ ከርቪ የሆነ ማለት ነው። ይሄንን ሙሉ ዊግ በ10 ነው የተገረኝ። በ10ዎቹ ተጠቅመን ውሃው ፍክተት አብረን እናያለን፣ አብረን እናደርገዋለን። አይ ሆፕ አንድ ሴት ይጠቅማል ብዬ አስባለሁ። እኔ የመጀመሪያ ነው የምሞክረው። አብራችሁ ነው ምንም አይነት ሴታፕ የጸጉር ቤት ሴታፕ ስለሌለኝ እዚህ ጋር ነው የማደርገው። ፎጣዎቹን አወርድና ፎጣዎቻችንን እናወርዳለን። ከዛ ያሳያችሁ እዚህ ጋር 10 አድርገን በሴክሽን እናስቀምጠዋለን። ከዛ በኋላ እሱን እያነሳሁኝ ለጥቅለል ነው ማለት ነው። ከሆነ እኩል ለማድረግ እሞክራለሁ። ከቻልኩ መጀመሪያ ሁለት ቦታ ነው የምከፍለው። እንደዛ ቢሆን ጥሩ ይመስለኛል። የምሳሳተው ነገር ካለ አድ ማድረግ ያለብኝ ነገሮች ካሉ ፕሊዝ ኮሜንት አድርጉልኝ። ያያችሁ በሙሉ ኮሜንት አድርጉልኝ እና አብረን እናስተካክላለን። እኔ እማርበታለሁ፣ ትጠቅሙኛላችሁ፣ በደንብ እናንተም ትጠቀማላችሁ ማለት ነው። 5 ቦታ ነው ማድረግ ያለብኝ። አይ ቲንክ ግን ብዙ ነው የያዝኩት። አምስተኛውን ከእያንዳንዱ ላይ እንቀንሳለን ማለት ነው። ኦኬ ይሄ ላይ እኩል ነገር ነው። ከዚህ ላይ 2 ፒስ አወጣለሁ። ምንም አይነት ፎርሙላ የለውም። ባይዘው ልክ እናንተ ባላችሁ ነገር እንደሚማቻችሁ አድርጋችሁ ብቻ ፖይንቱ እንትኑን ማምጣቱ ነው። ፍሪዙን ለማምጣት መስራት ነው። ያ ኦልሬዲ ላይክ ዌቪ ነው ይሄኛው ከቁጥጥሩ በኋላ ግን እኔ የፈለኩት ላይክ ሞር ከርሊ ነው። በዛ ነው ድጋሚ ማድረገው ማለት ነው። ኦኬ በዚህ ፋይናሊ ማይክ ኦርደር አድርጋለሁ። ልክ ሲደርስልኝ ከዛ በኋላ ድምጼን በደንብ ትሰሙታላችሁ ማለት ነው። በደንብ ክሊር ይሰማችኋል በቪዲዮ። ኦኬ ፕራክቲካሊ ይሄኛው 5 አለ ማለት ነው። እንግዲህ ካዘጋጃችኋለሁ ግን ይሄኛው ላስት ዋን ብዙ ነው ይመስለኛል። ይሄኛው የመጨረሻው። ስለዚህ እዚህ ጋር እንጨምራለን። ኦኬ ኳይት ጥሩ ነው ብዬ አስባለሁ በትንሹ። አሁን
ነው መክተት የፈለኩት ፀጉሬ ረጅም ነው የሚሆነው ሲጠቀለል ሜቢ ላይክ እንደዚህ ያክል ነገር ከሆነ ሀፍ ቢሆን አትሊስት ቆንጆ ነገር ነው እያሰባለሁ። እንደዚህ አድርጌ ነው መጠቀለል ያሰብኩት። እስኪ ያው አብረን ግን ይሄኛው የሆነ እንትን እንዳይልብኝ ፈራ ነው። ይሄ ነገር አላሰብኩበትም ነበር ማለት ነው። የፈለኩት ልክ በኋላ ላይ ፍሪዝ ሆኖ ሲወጣ ይችን ፓርት ነው እንደዚህ ፀጉሬ ውስጥ መክተት የፈለኩት ማለት ነው። ግን ይሄንን አይ ቲንክ ሹሩባ ነው መስራት ያለብኝ ምንድን ማድረግ ያለብኝ ወይስ በአንደኛዋ እንደዚህ ቻርጅ እንደዚህ ይሻላል። ግን ይሄንን መጨረሻው ላይ ምንድን ነው ማድረግ ነው ኡፕስ ተበተነ እንዴ ነው። ለዛ ነው ነግሬያቸዋለሁ ከመጀመሪያው ነው የማደርገው። እስኪ አብረን እናየዋለን። ጥሩ ነገር ከመጣ ቀስ እያልን ነው የማደርገው። ልክ እንደዚህ ነገር የፈለኩት ግን አይ ቲንክ የሚሆን አይመስለኝም። ኦኬ እናያለን በኋላ እንዴት እንደሚሆን። ዝም ብዬ ልጠቅልለው። ከዛ ከመጣ መጣ ካልመጣ ሌላ አይዲያ እንሞክራለን ማለት ነው አብረን። ኦኬ ሌትስ ስታርት ኢት። ኦኬ የመጀመሪያዋን እንደዚህ እናደርጋለን። ከዛ አይ ቲንክ አዲስ ዊግ ቢሆን ይመረጣል መሰለኝ። ባይ ዘ ዌይ እስኪ እናያለን። አዲስ ዊግ መሆኑን እናያለን ወይስ የሚለውን በደንብ እናያለን። ውሃ ውስጥ ስንከተው ኮንዲሽነር ተጠቀሙ ብለዋል። እና ደግሞ ቅባት ልክ እንደ ጭቃ ቅባት ቢሆን ያላችሁ ብቻ ቅባት ቢኖረው ጭቃ ቅባት ነው ግን ያየሁት ሲቀቡት መጀመሪያ ላይ ማለት ነው። እንደዚህ ቢሆን አዲስ ሆነ ተጠቀሙት ወይ ምናምን። እኔ ይሄ የፈታሁት ስለሆነ በጣም ብዙ ነው እንትኑ ምንድን ነው ቅባቱ ማለት ነው። ፀጉሬ ላይ ያለ የነበረው ቅባት ነው እና እናንተ ደግሞ ማለት ትችላላችሁ። አዲስ ከሆነ ምናምን ቅባታማ ካልሆነ ተጠቀሙት። ድጋሚ እየደረኩበት ነው ወደዚህ በኋላ ላይ ያስቸግረኝ ይሆናል እንዴ? የሚቀጥለው ላይ አስተካክለዋለሁ አስቸጋሪ ከሆነ። እንደዛ የምትጠቀሙ ከሆነ ጭቃ ቅባታችሁን እንደዚህ መጀመሪያው በቅበት ቅበት እያደረጋችሁ መጠቅለል ያለባችሁ። በደንብ እንዲይዘው ነው ሻይን እንዲያደርግ ማለት ነው ይመስለኛል። ሌላ ጥቅም ያለው ይመስለኛል። ኦኬ ከዛ የመጨረሻዋ እዚህ ጋር ነው። የመጨረሻውን ጫፍጫፉን መቁረጥ አይቀርም። ልክ እንደዚህ ያደርጋችሁ። እኔ ሲንክ ውስጥ ነው የማስቀምጠው። ምንም አይነት እንትን የለኝም፣ ባልዲ የለኝም። እንደዚህ እያደረኩ ነው እንትን የለኝም ማስቀምጠው ሲንኩ ላይ። ሲንኩን ከልጅነውና አሳያችኋለሁ። እሱ ላይ ነው የማደርገው። ሁሉም ነገር ባለ ነው የምንሰራው። በዚህ ላይ ባለፈው ፖስት ያደረኩትን ቪዲዮ አይታችሁት ከሆነ ማለት ነው እንዳልኳችሁ ማይክ ስለሌለኝ እስቲ ድምፁ አይሰማም ነበረ። ፖስት ካደረኩት በኋላ ነው ያየሁት እና ብዙ ጀጅ ነው የሚያደርጉኝ። እየሞከርኩኝ ነው እንደነገርኳችሁ። ኤክስፐርት አይደለሁም። ሁሉም ሰው አብሮ ነው የሚጀምረው። ስፔሻሊ ደግሞ ነው የምመክረው ውጭ ያላችሁ ሰዎች ከሆናችሁ ማለት ነው እንደኔ ሌላ ሀገር ሀገር ውስጥ ኢትዮጵያ የሆናችሁ ሰዎች ካላችሁ ኢትዮጵያም የሆናችሁ ካላችሁ የምትፈልጉትን አይነት ስራ እስክታገኙ ድረስ ወይ ደግሞ እናንተ የሚመጥናችሁ ስራ እስክታገኙ ድረስ ቤት የምንቀመጥበት ወይ ደግሞ ይሄ ፔፐራችሁ ውስጥ ቢስተካከል የምትቀመጡ ሰዎች አሁን ጊዜው በጣም ቆንጆ ነው። የኢንተርኔት ጊዜ ነው። ሁሉንም ነገር ቀለል አድርጋችሁ በኢንተርኔት መስራት ትችላላችሁ። ገንዘብ ያው ስራ ይጠይቃል። በአንዴ ብር አይገኝም መቼስ። ግን ቢሆንም ቀስ እያለ እንደዚህ ቤት ውስጥ ቤቱ ላይ የምናደርገው ነገር ጀስት መቅረጽ ነው። አሁን ላይ እንደምታዩት እንኳን እንደዚህ አይነት ጠቃሚ ቪዲዮዎችን ይቅርና ሰው ማይረባም ነገር ፖስት እያደረገ ነው ገንዘብ የሚያደርገው እና የኛ ግን ይሄ
ዴይ ቱ ዴይ ሰውን ሊያስተምር ይችላል ብላችሁ የምታስቡት ነገር ወይ ደግሞ ለሰው ልጅ ሊጠቅም ይችላል ብላችሁ ከዴይ ቱ ዴይ ላይፋችሁ የምታስቡት ነገር በመቅረጽ አታውቁትም። ሰውንም ልጠቅሙ ትችላላችሁ፣ ልታስተምሩ ማለት ነው። ሰውን ልታስተምሩ ትችላላችሁ፣ እናንተም ገንዘብ ታደርጉበታላችሁ ማለት ነው። በኋላ ላይ ግን ጫፉ የቱ ጋር እንደሆነ እንዴት አውቃለሁ? ኤክስፐርት አይደለሁም። እንፈልገዋለን ወይ ደግሞ እንደዚህ ሸምጥጬ አውጣዋለሁ። ሸምጥጬ አውጣዋለሁ። ሁለት ደርሰናል ጋይስ። ኪፕ ጎይንግ ሄሊ እስማሰብ ሄሊ ሰርቼው እስከማየው ድረስ እንዴት እንደሰኩ ሶስት ይቀረኛል። ሶስት አለኝ። ከዛ ለቀጣዩ አምስት ይቀረኛል። ግን አይ ቲንክ ብዙ መሰለኝ ይሄን ትልልቁን ካሮት በኋላ ፀጉሬ ላይ ገና እንትን ባለው በትነዋል። ብዙ የሚሆን ይመስለኛል። ብዙ ከሆነ ጥሩ ነው። በነገራችን ላይ በስልኬ ነው የቀረጽኩት ያለሁት እና የሚታይ ከሆነ ኳሊቲውን ምናምን ትነግሩኛላችሁ። ያው ኳሊቲው ጥሩ አይደለም ብትሉኝም አሁን ላይ እናንተ ሰብስክራይብ ካላደረጋችሁ እና ብር ካላገኘሁ ግን አምጥቼ እገዛለሁ ካሜራ። ለዛ ሰብስክራይብ አድርጉ ማለት ነው። ወይኔ ግን ስናሳስበው ማለት ነው እዚህ ከመጣሁኝ ጀምሮ ፀጉሬን ራሴ ነው የምሰራው። ኢትዮጵያ ያለው በየሳምንቱ ነው ፀጉር ቤት የምሄደው። በቃ በየሳምንቱ ፀጉሬ የሆነ ነገር እሰራዋለሁ ማለት ነው። በየሳምንቱ ነው የምላችሁ እና ተስማች ገንዘብ ማግኘት ሰው ገንዘብ አገኛለሁ በደንብ ሰራ ነበረ። ግን ያን ያህል ለፀጉር በየሳምንቱ ለምን ሳወጣ እንደነበረ ነው ግራ የሚገባኝ አሁን እዚህ መጥቼ ሳየው ማለት ነው። እዛ ላይ ዳትማች በጣም ቢዚ አይደለም። እዚያው ነጮቹን ስናያቸው ቢዚ ማለት ምን ማለት እንደሆነ እንግዲህ ያሳዩናል እና ግን ማለት ላይ እርሳው የሚያሳዩ ማለት ነው። ነጮቹ ምን ያህል ቢዚ መሆን ምን ማለት እንደሆነ እና እነሱን ሳያቸው እኔ ቢዚ አልነበርኩም ጭራሽ። እኛ ጋር እንደዛ ቢዚ ዳትማች እንደዛ ቢዚ የሚሆን ሰው አይቻልም የሆነ ተመናገር ይናገርና ከዛም ሁሉ ሰዓታችን ውስጥ ያ ሁሉ ሰዓት ተርፎ እያለ ለምን ገንዘብ እንደምናወጣ በጣም ነው ገንዘብ ስፔንድ የምናደርገው እና አሁን በጣም ነው ላይ ብዙ ሰዎች እየተናገሩ ያለው ራሳቸውን እንዲሰሩ ማለት ነው። ኢቨን እሺ ግን ያው እነሱ እዚህ ለምሳሌ ኬክ ሲጋግሩ ምናምን ያሉና ያ ሁላችንም ኦቨን የለም እዚህ ብዙ ነገር ባይገዙ ይመርጣሉ። በተለይ ኢትዮጵያኖቹ ማለት ነው። ሁሉም ነገር ቤታቸውን ማዘጋጀት የሚፈልጉት የሚያዘጋጁት እና በጣም ነው ገንዘብ ሴቭ የሚያደርጉት። አንድ የተማርኩት ነገር በቃ 100% ወርዝ የሚያደርግ ነገር ነው ገንዘብ ማውጣት የሚፈልጉት። ካሁን ምንም አያውቁም ነው የሚመጡት ማለት ነው። ምግብ እየፈለጉ ራሱ የማይበሉ ሰዎች አሉ። በቃ እየፈለጉ ማለት ነው ኦርደር ማድረግ እየፈለጉ ኖ አይ ሹድ ኦርደር በቃ ቤት እንደዚህ አይነት ነገር አለ ይሄንን አድርጌ እመገባለሁ ብለው የማያደርጉ ሰዎች አሉ። የምሬ ነው የምላችሁ ፈረንጅ ነው ማለት ነው ነጮቹ። እና ራሴን በዛ ቦታ ሳስበው እውነት አሁን ሄለን እንደዛ ታደርጊያለሽ ብዬ እያሰብኩ አሁን ግን በደንብ እየተማርኩኝ ነው ከእነሱ። ቋጣሪ መሆን ምናምን ሳይሆን በእኛ ሀገር አባባል ቋጣሪ መሆን ሳይሆን ግን ቋጣሪ አልሆንም። ግን አሁን ላይ ለሚከፍለው ነገር ሁሉ የምር ወርዝ ያደርጋል እኔ መስራት አልችልም ወይ የሚለውን በደንብ አውጥቼ አውርጄ ነው ምንም ነገር ማደርገው። ካልሆነ አልፈልግም። አሁንሽ ትንሽ እንትን አለች ወጣችብኝ። በነገራችን ላይ ኢትዮጵያ እንትን ተምሬያለሁ የሹሩባ አሰራር የአጭር ጊዜ ኮርስ። ከዛ በኋላ ነው ራሴን ቁጥጥር መስራት የጀመርኩት። በዛ ላይ ያ እንደዛ በየሳምንቱ እየሄድኩኝ የምሰራው ፀጉር ማለት ነው ያልኳችሁ ፀጉሬን እኮ መጨረስ ማለት ነው። በቃ እሳት ነበር የምሰራው ካክስ እንኳን አይደለም ካክስ ብቻ እንኳን አይደለም የምሰራው በቃ ተቃጥሎ ማለት ነው። ከገንዘብም አልሆንም የምሬን ነው ከገንዘባችንም አልሆንም ከፀጉራችን ጤንነት አልሆንም። በዛ ላይ የዛን ያህል እንደምናቃጥለው አንንከባከበው። እና እራሴን በዛ ቦታ ሳስበው እውነት አሁን ሄለን እንደዛ ታደርጊያለሽ ብዬ እያሰብኩ አሁን ግን በደንብ እየተማርኩኝ ነው ከእነሱ። አሁን ግን በደንብ እየተማርኩኝ ነው ከእነሱ።
ምን ተማምነን እንደሆነ እንጃ። ላስት ሆነ ያህል ይመስለኛል በጣም ብዙ ነው። ከኋላ ብቻ ነው የምቀጥለው። አሁን እኮ ችግሩ ሲዝኑ ደግሞ ማለት ነው በረዶ ነው። ዊንተር ሲዝን አይደለም። በቃ ኮፍያውን ምንም ማድረግ አለብን እና አይመችም። ያን ያህል ብዙ ደግሞ ሲሆን ጸጉሩ ኮፍያ ነው። እንዴት እናደርጋለን? ችግር ነው በነገራችን ላይ። በስመ አብ ግን እንደ ግራ እጅ ለቀኝ እጅ ተጠቀምበት ማለት ነው። እንደ ግራ እጅ ዩዝለስ የሆነ እጅ በዚህ ባለቤቴ ግራኛ ነው ማለት ነው። እና ውይ ግራኝ ግን እኮ ግራ እጅ እኮ በጣም ዩዝለስ ነው ስለው ቀኝ እጅ ዩዝለስ ስለሆናችሁ ይለኛል። እና እኛ ቤት ሙድ እንይዛለን ማለት ነው። በቀኝ እጅና በግራ እጅ ሙድ መያዝ ሳይሆን እንተራረባለን። በዚህ ቤት ደከመኝ በስመ አብ እንጠጣለን። ቺርስ የመጀመሪያው ጨርሰናል ማለት ነው። ቀጣዩ ጣቢያ ወይኔ ግን እኔ እኮ በአርቲስት ነፃነት በቃ ኬት ወዴት ገባሽ እንዳትሉኝ ግን ከልቤ በቃ እኔ በህይወት ዘመን ይሄ በህይወት ዘመን በህይወት ዘመኔ ማለት ነው። እኔ እግዚአብሔር ምስክሬ ነው የምላችሁ ዘመዴ ላልሆነ ሰው ዛትማች ብዙ ሰው ሞቶብኝ አያውቅም፣ ግን እግዚአብሔር ይመስገን። ነገር ግን እኔ በአካባቢው ላሉ ሰዎች ለምቻል በጣም ብዙ የደነገጥኩባቸው ሀዘኖች አሉ። በጣም ከልብ የደነገጥኩባቸው እንደ ነፂ ግን እኔ እንደ ነፂ ነፍሰ ስጋዬ ነው በቃ የተላቀቀው እና አይዶን ነው ምን እንደምላችሁ በቃ የሆነ በጣም በቃ በጣም የምታውቁት የራሳችሁ የሆነ ሰው በቃ የራሳችሁ የሆነ ወንድማችሁ ወይ ምናምን እንደዛ የሞተ ነው መሰለኝ። እኔ በቃ በጣም ነበር ያዘንኩት። ለእኔ እንደሱ ወደፊትም መጣ ወደኋላ ሄደ ማንም ሰው እንደሱ ገዛና ማንም በቃ ማንም ሰው እኔ እግዚአብሔር አምላክ በቃ ሀገራችን ላይ በጣም በዛው እንደዚህ አይነት ነገር ሰው ይወለዳል ሴት ነው እንዲሁ ሴት በቃ ሰው ይወለዳል እናያለን። ሰው ይወለዳል ያድጋል። ከዛ በኋላ ወጣትነት ዘመኑን እናያና በቃ ያረጅ ሰው ቀረ ነው ሰው ሳይኮፓታው ነው እንደዛ ያለው በቃ ሰውን እያየ ነው በቃ ይወለዳል። ከዛ በኋላ ያድጋል፣ ወጣት ይሆናል። ከዛ አያረጅም ነው ሲያረጅ አናየው በቃ እርጅና ማየት አቁማለሁ። አብሶሉትሊ ማለት ነው። ግን ምን እንደሆነ እኔ አላውቅም። እንደው መስማት ምንም ነው ያልገባኝ ማለት ነው። በጣም የሚያሳዝነው ከዛ ሚዲያ ላይ ደግሞ ሲዘዋወር ያየሁት በነፃነት ከነፂ ህልፈት በኋላ ማለት ነው እያየሁኝ የነበሩ አንዳንድ ነገሮች ነበሩ። ምንድነው ባለቤቱ ለምንድን ነው እንደዛ መሸፋፈን ያስፈለጋት ምናምን ምናምን እንዴ እናንተ ምን ሆናችኋል? እኔ እንጃ። እኔ እኮ አልኳችሁ በቃ እኔ እንኳን እንደው እሷ ሚስት እንኳን ተዋት ስንት ነገር ያሳለፈች ስንት አይነት ሜሞሪ ያላቸው ሰዎች ናቸው። በተለይ ነፂ አስቡት በቃ እንኳን ለእሷ አይደለም ለባለቤቱ አይደለም ይቅርና እኛ እንኳን በቲቪ ለምናውቀው ሰዎች ምን ያክል በቃ ሜንታሊ ሾክ እንዳደረገን ይሄንን የምናውቀው አይደለም። እያያችሁ ነው ሙሉ የኢትዮጵያ ሕዝብ በሙሉ እንዴት ሾክ እንደሆነ በቃ እንደታመመ እናውቃለን፣ ግን እንደዚህ ለሞት የሚያደርሰው አይነት አይደለም። ምክንያቱም ስራ ሲሰራ ምናምን ነው የምናየው። እንኳን ለሚስቱ ይቅር ነው ማለት ነው። እና ሚስቱ ምን አይነት ድንጋጤ ላይ እንደሆነች መገመት
በቲቪ ስለምናየው ብቻ ያን ያህል ራሳችንን እንደ ቤተሰብ አባል እስኪሰማን ድረስ ስለምንወደው ሾክድ የሆንን ሰዎች እንዴ እሷማ በቃ ማበድ እኮ ነው የቀራት። እኔ እያምዳለሁ እውነት ለመናገር እናንተ ሀዘን እኮ በጣም ከባድ ነገር ነው። በጣም ከባድ ነገር ነው እና እንደዛ እያላችሁ የምታወሩ ሰዎች አእምሯችሁ ልትመረመሩ ይገባል። ሴንስ ኦፍ ሂውመር ሊኖራችሁ ይገባል። እንዴት ነው ብታዝን ቢወጣላት እኮ ለእሷ ነው ጥቅሙ እኮ በቃ ግን እሷ አሁን ሾክድ ላይ ነች። በቃ ሰውነቷ መታዘዝ አቁሟል አይደለ? በቃ ፍሪዝ አድርጓል ሰውነቷ ሙሉ ማለት ነው። ምክንያቱም አንዳንዴ በጣም ስትደነግጡ ሰውነታችሁ አካላችሁ ሁሉ መቀበል ያቅተዋል፣ ሜንታላችሁ መቀበል ያቅተዋል። እና እንደዚህ አይነት ሲቹዌሽን ውስጥ ነች ያለችው እሷ። እናንተ እኮ ዞሮ ዞሮ እኮ እንደዚህ የሚሉ ሰዎች ዞሮ ዞሮ በቃ ብትነሳ ብትፈርጥ ምናምን ዞሮ ዞሮ ቪዲዮ እኮ ለማየት ነው። ቪዲዮን አይቶ ማን በደንብ አለቀሰ ምናምን የሚለውን ሬት ለማውጣት ነው ያው ሁሉም እንደሚያደርገው ማለት ነው። አንዳንዴ ከእሱ ወጣ ብለን እናስብ ለማለት ነው። ከዛ ደግሞ ከሚስቱ ደግሞ በተጨማሪ እንደው ሲወራ የነበረው ቲቪዎቹ በኢቢኤስ ምናምን አባይ ላይ ምናምን እየተወራ ነበርና ኢቢኤስ እንዴት እሱ በሞተ በስንተኛው ጊዜ ማን የኢቢኤስ የቤተሰብ ጨዋታ ማን ያካሄደው በነፂ ፋንታ ማለት ነው የሚል ነገር ማስታወቂያ ወጥቷል እና አናውቅም ብቻ ወሬው ሲናፈሱ የሰማሁት ማለት ነው። እንዴ ይሄ በጣም ትልቅ ካምፓኒ ነው። የሚገባውን ነገር አድርጓል ብዬ አስባለሁ። በቃ የነፂ የሀዘን ህልፈተ ህይወቱ ቀን ምንም አይነት ፕሮግራም አላስተላለፉም። የሀዘን መግለጫ አድርገው ነበረ ምናምን ነፂን የሚዘክሩ ነገሮችን አድርገው ነበረ። ከዛ በኋላ እንደ ካምፓኒ ነው ባይዘው አሁን ነፃነት ወርቅነህ ስለሞተ ነፂ ስለሞተ የኢቢኤስ ሰራተኞች በቃ ከደሞዛችሁ ላይ የዛሬው ቀን ይቀነስብን ይላሉ ብላችሁ ታስባላችሁ? ማንም ሰው የለም። በቃ አዝነናል። ኦፍኮርስ ታዝናላችሁ፣ ግን የማይቀር ደግሞ ላይፍ አላችሁ። የማይቀር ላይፍ አለ በቃ ዴይ ቱ ዴይ የምንኖርበት which is በቃ ዛሬ ኢትስ ኦኬ እንደዚህ አይነት ነገር ስለገጠመና የማይል ማለት ነው። የትምህርት ቤት ክፍያ የምን ሁሉም ነገር በቃ የሚቀጥሉ ነገሮች ናቸው። እንደዛ ነው። በተመሳሳይ ኢቢኤስ ላይ እንደዛው ነው። ሰራተኞችን መክፈል ያለባቸው አሉ፣ ከስተመሮች አሉት የሚጠብቁ እንትናቸው ምንድነው አድቨርታይዝ ማስታወቂያ ስራዎች የተቀበሏቸው የተፈራረሟቸው ምናምን እና በቃ they should keep going መሄድ አለባቸው ወደ ስራቸው ማለት ነው። መቀጠል አለባቸው። ካልሆነ በጣም ብዙ ኪሳራ ነው የሚገጥማቸው፣ ሊያስከስሳቸው ይችላል። የተፈራረሙት ፊርማዎች ይኖራሉ እና እንደዚህ አስፍቶ ነው ማየት ያለባቸው እንጂ ምንም ከማዘን እና ካለማዘን ጋር አይገናኝም እንደዚህ አይነት ነገሮች እና ፕሊዝ አትሸወዱ። በጣም ብዙ ሰዎች እንደዚህ ነገር ይሸወዳሉ እና እንደዛ አትሸወዱ ማለት ነው። ባይዘዌ እንትን እያልኩኝ ነው አይደል? ፍጥነት ምናምን እየጨመርኩኝ ነው። ባይዘዌ እዚሁ እያያችሁ ባለሙያ የፀጉር ጎበዝ ሰራተኛ ስለሆነ እያያችሁ ነው። እንዴ አሁንማ በቃ ኤክስፐርት ከመሆኑ የተነሳ አልደረጉም ወደዚህ። ቅድም እዚህ ጋር በጣም እየተረፈብኝ ፀጉሩ እየደረጉ ድጋሚ ወደኋላ ወደዚህ እየተመለስኩ ነበር እና መጨረሻ የነበረው እዚህ ጋር ነው። አሁን ግን አይ ቲንክ ኤክስፐርት እየሆንኩኝ መሰለኝ። ላስት ዋን ባይ ዘ ዌይ በነገራችን ላይ አንድ ሚስጥር ልንገራችሁ። ሜይ ቢ እናንተም እንደዛ ልትሆኑ ትችላላችሁ፣ ሴቶች እያያችሁ ከሆነ ማለት ነው። ልክ መታጠቢያ ቤት ፀጉር ለማስተካከል ሊሆን ይችላል ወይ ፀጉር ይበሳል። እዚህ ጋር ያለው ባዝሩም ላይ እቺን መስታወት ደስ ትለኛለች፣ ምክንያቱም ቆሜ በደንብ ለመስራት ይመቸኛል ስለምታየኝ በደንብ ማለት ነው። እዚህ ጋር ብርሃን ማለት ነው። መስኮቱ ከሚረሩ ጎን ነው እና በደንብ በቃ ዲቴል ይታየኛል ስከፍል ምናምን እና ይታየኛል እና ምርጫ የማደርገው እዚህ መስራት ነው። ልክ ፀጉሬ በሰራ ነው ካልኩኝ በቃ ባለቤቴ የማይታጠብበት ቦታ የለም ማለት ነው። በቃ የማይታጠበው ነገር የለም። ሰዓት ከገባሽ ስለማትወጪ ነው በቃ ሁሉ ነገር ሬዲ ነው የሚሆነው። ልብሱንም መቦረሽ ካለበት ይቦርሻል። በቃ ሁሉ ነገር ላይ በኋላ የሚያደርገውን ነገር በሙሉ ያደርገውና ያስቀኛል በጣም። አሁን በጣም የለመድኩት ነው፣ ግን በኢትዮጵያ እዚህ በማል አላዘወትርም የመጠጣት ምናምን ቡና ስፔሻሊ ቡና በማልበስ ነው። በወተት ምናምን ሜይ ቢ አንዳንዴ እንደዛ አደርጋለሁ። ማታ ላይ ከስራ ስገባ ምናምን እንደዛ አድርጌ እጠጣለሁ እንጂ
ቡና በማንክ ያለ ጣም ምናምን ስማ ሞቴ ነው። አሁን ግን በቃ ለምድኩ ላይ ገርማችሁ እዚህም ራሱ ከመጣሁ በኋላ ኢቨን በማግ እንኳን የምንጠጣ ጊዜ በጣም ምናምን እናጨርሳለን። ግን ከሆነ የጀበና ቡና ነው የምናፈላው ቤት ውስጥ እንኳን ማለት ነው። አሁን ግን በጣም ሳላጨስ ምናምን ዝም ብዬ እየጠጣሁ ነው። አሁን 10ዱን አዘጋጅተናል። 5ቱ እዚህ ጋር አለ። ሁሉንም መያዝ የሚችል አይመስለኝም። ናይስ 10 ሆኖልናል ማለት ነው። አሁን ይሄንን እንደማደርግ ያሳያችሁ እዚህ ጋር የወጣ ፀጉር አለ ማለት ነው። አሁን እንዴት ላሳያችሁ እንደምችል ይታያችሁ ያስባለሁ። ቆይ እንትን ስታንዴ ትንሽ ልክ አድርገው እኔ ብዙ አልታያችሁም ግን ኦኬ። እዚህ ጋር ይሄ የሚቻለው ማለት ነው። በጣም የምናደርገው ከዛም በኋላ ኮንዲሽነር የካንስ ኮንዲሽነር በኋላ መቼ ነጭ እንደማይሆን ተስፋ አደርጋለሁ። እንዳይገቡ እሺ። ይሄ ተግናገር ይበቃል። እንግዲህ ካልከደም አይሆንም ምክንያቱም መጨመር ነው። መጀመሪያ ማሟሟት ነበረብኝ። የሞት የሽረት ጉዳይ ሆኖብኝ ነው እዚህ ጋር እንደዚህ ካደረግነው በኋላ ባይዘው በቦይለር ባፈላ የሚሻል ይመስለኝ ነበረ ውሃውን ማለት ነው። በጣም የፈላ እንዲሆን ይሄ ግን በቃ ረጅም ሰዓት አይቆይም። ወይኔ የሆነ ፓርቱ ተፈታ የትኛው እንደሆነ እንጃ የተፈታ አለ። ይመስለኛል ጥሩ ነው። እስኪ ሲፈታ በደንብ እናየዋለን። ቡናችንን እየጠጣ ማለት ነው። ይሄ እንደዚህ ሆኗል። ሲፈታ በሚቀጥለው አሳያችኋለሁ። በሚቀጥለው ቪዲዮ ላይ ፖስት አደርግላችኋለሁ ወይም አሳያችኋለሁ። አሁን ወጥቼ ከዛ በኋላ ፀጉሬን ስሰራ ቀጣይ ቪዲዮ ሰራላችኋለሁ። አንደኛው ተፈታላችሁ። በቃ ይሄኛው ተፈታ።
ግን በጣም እንትን አለ ለሰለሰ በጣም ጨምሮ በስመ አብ ይሄኛው ራሱ በደንብ የተጠቀለለውን ብቻ እጠቀመዋለሁ። ካልተጠቀለለ በቃ ሌላ የፀጉር ስታይል እፈጥራለሁ። ሙልጭ ያደርጋል እንትን ስለሆነ መሰለኝ ያችሁት ሙልጭ ያደርጋል። ኮንዲሽነር ነው መሰለኝ። አይ ቲንክ በቦይለር ውሃውን ማፈላና እሱ ላይ እዚህ ላይ ባደርገው ጥሩ የሚሆን መስሎኝ ነበረ። አሁን እንኳን ኦልሬዲ እንትን ጨርሻለሁ። ይሄኛው ተፈቷል ትንሽ እዚህ ጋር እንደምታዩት። ይሄን ፈትቼ ላሳያችሁ እንዴ? በጣም ቸኩያለሁ እስካሁን ነው። ይሄ በጣም ብዙ ያደረኩት ነው አያችሁ። ወደዚህ ራሱ ተመልሼ ነበረ። ቤት ከተጠቀምኩ በኋላ በቃ ሽንት ቤቱን ማጽዳት ባድሩሙን ማጽዳት ይሄ እኮ ተፈቷል ኦልሬዲ ግን ከስር የተጠቀለለ የነበረው ፓርት ነው። ፀጉሬ ላይ ካረኩት በኋላ እንደዚህ ለመፍታት ብዙ ሲሆንና እንደዚህ ክረርሊ ሲሆን በጣም ነው የሚያምረው። እንደዚህ ነው የማደርገው። ሁሉንም እንደዚህ ነው የሚሆነው ብዬ አስባለሁ። ይሄ በጣም ቆንጆ ነው። ግን ይሄኛው ፓርት ቅድም ስከተው ሆኖ ስለተፈታ ስለነበር አልተጠቀምንም። ይሄኛው ግን ቆንጆ ነው። እንደዚህ ባታያችሁ የተፈታ የነበረውና ያልተፈታ የነበረው ግን አንድ ላይ እንደዚህ ግን ተገብቶ ብዙ ያስታውቃል ይመስለኛል። ብዙ ያስታውቃል አንድ ላይ ሲሆን ብዙ አይደብርም። እስኪ በኋላ እናየዋለን ከጨረስን በኋላ
ተትቼ ለራሴ ማየት ጀመርኩኝ በደንብ። ግን በቃ ይሄን እንትን ነገራቸው ስንቱ ነው ማውጣት ያለብኝ አሁን ስማን ጌታ እዚህ ላይ በደንብ እንደተያያዘው እሺ በኋላ እናስተካክለዋለን። አሁን እንትኑን ላሳያችሁ። ተመልሰናል። አሁን ይሄንን ላሳያችሁ። ከፈታሁት በኋላ ማለት ነው ከውሃ ውስጥ ገባ አደረኩት ትንሽ በፎጣ በጥረት ብቻ ቅድም ያልኳችሁ ነገር አሁን በጣም ይዘው ጫፉ የቱ ጋር እንደሆነ ለመለየት ከባድ ነው። ግን ችግር የለውም ጎማ ስለሆነ እንደዚህ ማውጣት ይችላል። ኦ የምር ኤክስፐርት ነሽ ካላላችሁኝ በቃ ይደንቀኛል። እንደዚህ ነው ከተማረቀ በዚህ ሳብ አድርጌ ለማውጣት እያሰብኩ ነበር። Here we go. እንደዚህ ኤግዛክትሊ እንደፈለኩት ማለት ነው። እንደዚህ ነው ያሰብኩት። ከዛ ፀጉሬ ላይ ልክ እንደዚህ አድርጌ አስገባውና አያችኋል አስገባዋለሁ ማለት ነው። ካስገባሁት በኋላ ይሄንን ፍሪዝ ነው አደረገው እንደዚህ እበትነዋለሁ። ግን ፀጉሬ ላይ ላሳያችሁ አስቤ ነበር፣ ግን አሁን በትኜ ማለት ነው። ይሄ ጫፍጫፉ መቆረጥ አለበት ግዴታ። ግን ላሳያችሁ አስቤ ነበር፣ በኋላ ለማስገባት ይከብደኛል። ግን ይሄንን እናንተ በኋላ ነገር በዚህ ምክንያት ነው ሰብስክራይብ አድርጉ የምትሉ ይሆናል። በዛ አድርጌ ላሳያችሁ ነገር ሰብስክራይብ ልታደርጉ ማለት ነው። ልክ እንደዚህ መልሶ ይፈታል። ግን ፀጉር ላይ ካደረግ ነው እንትን አይልም። ይሄኛል አያስቸግርም ለመበተን ከፀጉሮች ላይ ስለሆነ የሚሆነው ማለት ነው። ልክ እንደዚህ ከበተናችሁ ሁሉም እንደዚህ ሲሆን በጣም ነው የሚያምረው። ልክ እንደዚህ ማለት ነው። ከዛ በቃ ብዙ ሆኖ በጣም ያምራል። ልክ እንደዚህ ነው የሚሆነው። ከዛ ጫፍጫፉን በደንብ ቆርጠን እናስተካክለዋለን። ሉክ በጣም አሪፍ ነው የሚሆነው። ከዛም በኋላ አያችሁት ልክ እንደዚህ በቃ አሁን ብዙ ሲሆን ከኋላ በጣም ነው የሚያምረው። አሳያችኋለሁ በደንብ ፀጉሬን ሰርቼው ማለት ነው። ይህን ይመስላል። አይሆፕ ወዳችሁታል ቪዲዮውን። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ይሆንላችሁ። አክቹዋሊ ዛሬ ነው የምሰራው፣ ግን አሁን አይደለ ፀጉሬን የፊቱን ሰርቼ ይሄንን አሁን የተቀለኩትን ከኋላ አስገብቼ በደንብ ቆንጆ ከሆነ መልኩ አሳያችኋለሁ። የማያምሩም ከሆነ መጥቼ አሳያችኋለሁ። ሰብስክራይብ ማድረግ አትርሱ። ባይ ጋይስ አፍተር በቃ በጣም ከረጅም ሰዓታት በኋላ ሹሩባው እንደዚህ ለመስራት ሞከርኩ። እዚህ ጋር የሆነ ደስ የማይል ነገር አለው፣ ግን ኢትስ ኦኬ። ፍሪዙ ግን ዋናው ነገር በደንብ ሰርቷል ማለት ነው። እንደዚህ ሆኖ አልቋል። ተውት ፊቴን ምናምን አልቦኛል። ስንት ሰዓት? 3 ሰዓት ምናምን ፈጅቶብኛል። ይሄ ለመስራት ግን በቃ ቅድም እንዳያችሁት በጣም ቆንጆ ሆኖ ነው ፍሪዝ የሆነው። በዛ ላይ ደግሞ ለስላሳ ነው። በጣም ነው የሚለሰልሰው። ቅድም ተባባል ነው የቅባት መኖሩ ጥቅሙ በደንብ ልስልስ እንዲል ነው ያደረገው ማለት ነው። ዊጉ እንትን ሂውማን ነው የሚመስለው ማለት ነው። ዊግ ነው፣ ሲንቴቲክ ዊግ ነው፣ ግን በቃ በጣም ቆንጆ ሆኖ ነው ፍሪዝ የሆነው። በተለይ ደግሞ ለእንትን አዲስ ዓመት ምናምን ነው ለጥምቀት ምናምን በጣም ቆንጆ ነው። አበሻ ልብስ ምናምን ስትለብሱ በዓል ቫይብ አለው እና
አሪፍ ይመስላል። ከኋላ ገና አላየሁትም እውነት ለመናገር እንዴት እንደሆነ። አይ ቲንክ ትንሽ አንሶኛል መሰለኝ። ቅድም እንደዛ በጣም ብዙ ነው ምናምን እንዳላልኩኝ አይ ቲንክ አንሶኛል። ያን ያህል ብዛቱ ግን ኢትስ ኦኬ። በቃ በጣም ቆንጆ ሆኗል። ሹሩባው እንደምታዩት ብዙ ጎበዝ አይደለሁም ግን ሞክሬያለሁ። ይሄንን እንደዚህ ነበር የሰራሁት ግን አስጠላኝ። ሳወጣው ብዙ አያምርም፣ ከኔ ጋር አይሄድም እንደዚህ ማድረጌ። ይሄንን መልሼ መከት ይመስለኛል ወይ ከዚችኛው ጋር አንድ ላይ እንደዚህ እሰራዋለሁ ብዬ ነው ያሰብኩት። እንደዚህ ይመስላል። ሜካፕ ምናምን ስቀባ ቆንጆ ለፕሮግራም የሚሆን ነው ብዬ አስባለሁ። እንደዚህ ሆኗል። እንደዚህ ሆኖ አልቋል። እንዲህ ቢያዝም አያስጠላም፣ ቢያዝም አያስጠላም። ላይክ እንደዚህ ከፍ አድርጎ ማስያዝም የሚደብር አይደለም። ይሄን እንደዚህ አድርጌ ያስይዘዋለሁ ምናምን ቆንጆ ነው ብዬ አስባለሁ። አሪፍ ነው። ይሄን ይመስላል እንግዲህ። እናንተም በየቤታችሁ ሞክሩት፣ ብዙ ከባድ አይደለም። በዛ ላይ እንዳያችሁት በተጠቀማችሁበት ዊግ መስራት ትችላላችሁ። ሞር ጎበዝ ከሆናችሁ ቤቢ ሄር፣ እኔ ስለማልወድ ነው፣ ቤቢ ሄራችሁን ምናምን አውጥታችሁ ቆንጆ አድርጋችሁ መስራት